በ20ዎቹ ዕድሜ ውስጥ ለምትገኙና በ30ዎቹ ዕድሜ ውስጥ ላላችሁ ዛሬ አንድ ታላቅ ሚስጥር እነግራችኋለሁ። ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬ ለእናንተ ይጠቅማና ያስተምራል ያሉትን ቪዲዮ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለብዙ ሰው ይዳረስ ዘንድ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ለብዙ ሰው አዳርሱ። በጠዋት ከእንቅልፍ ስትነሳ ሕይወቴ ዘግይታለች የሚል ስሜት ይሰማሃል? ዙሪያን ስትመለከት ሁሉም ሰው የሕይወቱን መንገድ ያገኘ ይመስልሃል? አንዱ ቢዝነስ ከፍቷል፣ አንዱ ተጋብቷል፣ ሌላው ደግሞ ዓለምን ይዞራል። ሁሉም ሰው ደስተኛ፣ ውጤታማ፣ የተሳካላቸው ይመስልሃል? አንተ ግን እዛው ቆመ ራስህና ገና ጊዜ ያለኝ እደርስባቸዋለሁ ብለህ ለማሳመን ትሞክር ይሆናል። ግን ውስጥህ አይቀበልህም። ውስጥህ አልፎብሃል። ውስጥ አልፎብሃል የሚል ጩኸት ያስተጋባል። ወንድሜ፣ ችግሩ ካንተ አይደለም። ችግሩ ራስህን ከሌሎች ጋር ማወዳደርህ ነው። ሶሻል ሚዲያ ላይ የምታየው ሙሉ ሕይወት አይደለም። ሰዎች የሚያሳዩህ ድሎቻቸውንና ስኬታቸውን ብቻ ነው። እንባቸውን፣ ውድቀታቸውን፣ ጭንቀታቸውን አያሳዩህም። በ23 ዓመቱ ድርጅት የከፈተውን ወጣት ታያለህ። ከ6 ወር በኋላ መክሰሩን ግን አታውቅም። በ25 ዓመቱ ዓለምን ስትዞር ታያለህ። በዕዳ እንደምትኖር ግን አታውቅም። በ27 ዓመታቸው በደማቅ ሰርግ የተጋቡትን ጥንዶች ታያለህ። እርስ በርስ ቀስ ብለው ያለ ጭቅጭቅ መናገር እንደማይችሉ ግን አይታይህም። ወዳጄ፣ አንተ ዘግይታ አይደለም። ሕይወት ውድድር አይደለችም። 20ዎቹና 30ዎቹ ሁሉንም ነገር መጨረሻ ሳይሆን ሁሉን ነገር መጀመሪያ ነው። የመሞከሪያ፣ የመውደቅ፣ የመነሳት ዘመን ናቸው። 20ዎቹን ዕድሜ አልፈ በ30ዎቹ መጨረሻ ራስህ ልታገኝ ትችላለህ። በ40ዎቹ ዕድሜ ደግሞ ራስህ ልታገኝና ራስህ ልታውቅ ትችላለህ። በ50ዎቹ ደግሞ ፍቅር ውስጥ ልትገባ ትችላለህ። ምንም ትክክለኛ የሕይወት ሰዓት የሚባል የለም። ለአንዱ ቀድሞ የተሳካለት፣ ለአንዱ በስተርጅናው ሊሳካለት ይችላል። ማምሻው ዕድሜ ነው። የማታ እንጀራ ይስጠኝ የሚባለው ጸሎት የሚጸለየው ለዚህ ነው። ስለዚህ ዛሬ ከሌሎች ሕይወት ይልቅ የራስን ጉዞ አክብር። ቀስ ብለህ ብትሄድም እየተራመድክ ነው። ውድቀት መጨረሻ አይደለም። የዛሬ ውድቀት ለነገ ስኬትህ ምክንያት ነው። አንተ የማትረባ ሰው አይደለህም። አንተ በሂደት ላይ ያለ ጠንካራ ብርቱ ሰው ነህ። ፈጣሪ በሐሳብን በሙሉ ያሳካልህ፣ አግኝቶ ከማጣት ይሰውርህ። አሜን።